ቆሾ ነበር ምናምን ትላለህ እንዴ? በዚህ ቆሻሻ እጅ ያቆሸሽከው አንተ ነው። ቆሻሻ ይቅርታ። ለሰው ልጅ ትንሽም ቢሆን ክብር ቢኖርሽ አሪፍ። ኡፍ ምን አይነት ቀን ነው? ጥረገው በእናትህ። እሺ ሰላም ነው? ሰላም ምናምን ትላለህ እንዴ? በእናትህ ቶሎ ጥረግ። ለራሴ ሰዓት ሄዶብኛል። ሰላም ምናምን ይላል እንዴ? ይቅርታሽ። ሴትዮ እንዴት ነሽ? አለሁልሽ። እኔማ ደረስኩ እኮ። አዎ እየሄድኩ ነው። ማን እሱን? ኧረ አልወደውም። ኧረ በእናትሽ የሆነ ነገር እስክቀባበለው ድረስ ነው። ኦ የኔ እናት ትንሽ ከሰማሁሽ ወሬ ታበዣለሽ። በኋላ እደውልልሻለሁ። በቃ ቻው። እሺ አንተ ለአመት ነው እንዴ? አጨርስም? ስንት ሰዓት ሙሉ ቁጭ አልኩኝ። ሰው እየጠበቀኝ እኮ ነው። ይቅርታ ቆሾ ስለነበር ፏል አድርግልሽ ብዬ ነው። ቆሾ ነበር ምናምን ትላለህ እንዴ? በዚህ ቆሻሻ እጅ ያቆሸሽከው አንተ ነህ። ቆሻሻ። ይቅርታ። ለሰው ልጅ ትንሽም ቢሆን ክብር ቢኖርሽ አሪፍ ነው። ደግሞ መልስ ትመልሳለህ እንዴ? የት የምታውቀውን ክብር ነው ክብር ምናምን የምትለው? ደረጃህን ወቅሽ። እሺ በጣም ይቅርታ። ቆይማ መልሳለሽ። ታጠብበት። እሺ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ። ምን ነው በሰላም ነው የቆየሽው? ቆዩ አይደለ? ወይኔ አንዱ ጫማ ጠራጊ እኮ ጫማዬን አንዴ ሲያጸዳው አንዴ ሲያጨማልቀው ብታይ ኡፍ ቅጥልን ያደረገኝ እግዚአብሔርን። አይዞሽ በቃ እሺ፣ ምሳ እንብላ አይደል? እሺ በጣም ነው የራበኝ። የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ። ቅድሚያ እስኪ ለወንድሜ ልደውልለት ምሳ ካልበላ አብሮን ይበላ ነበር። እሺ በዛውም ትተዋወቃላችሁ። ደስ ይለኛል። ወይ ወንድሜ ምሳ በልተሃል እንዴ? ኧረ አልበላሁም። ና እሺ ቶሎ በል። እሺ መጣሁ። መጣ። ተዋወቃት፣ ጓደኛዬ ናት።